ሰላም ትሬደሮች ኤምኤንቲ ነኝ። የኦክሽን ማርኬት ቲዮሪ በፓርት ዋን የሰራሁት ላይ አሁን በደንብ ፓርት ቱ እንዴት ቮሊዩም ፕሮፋይልን መጠቀም እንደምትችሉ ላሳያችሁ ነው የመጣሁት። ስለዚህ ከፓርት ዋን ስንቀጥል ኦክሽን ማርኬት ቲዮሪ ላይ ፓርት ዋን ላይ ቅድም ሰርቼ እንደነበረው ጀስት ቮሊዩም ፕሮፋይልን ፕሎት አድርገን ቤልስ ከርቡን ማየት እንችላለን። ያ ደግሞ አብዛኛው ቮሊዩም ምኑ ጋር አብዛኛው ፕራይስ አክሽን ምኑ ጋር አፕን እንዳደረገ በፕራይስ ይነግረናል። ይህ ለምሳሌ የፌብሩዋሪ 20 ፕራይስ አክሽን ነበረ። እሱ ላይ ቀጥታ ቮሊዩም ፕሮፋይላችንን ፕሎት ስናደርግ አብዛኛው የቢትኮይን ትሬድ የተደረገው በ67179 እና 67991 መሀል ነው። ፌረስት ፕራይስ በዛን ቀን ትሬድ ከተደረገ ቢትኮይን ትሬድ ከተደረገበት ፕራይስ ዘሞስት ፌር ፕራይስ የነበረው ደግሞ 67817 ነበረ፣ እዚህ ጋር እንዳለው ማለት ነው። ዛሬ ማሳያችሁ ምንድነው ሴሽን ቮሊዩም ፕሮፋይል ይባላል። ይህ ሴሽን ቮሊዩም ፕሮፋይል የሚባል ቱል በጣም ኢምፖርታንት የሆነ ቱል ሪያክሽኖችን ምኑ ጋር ሪያክሽኖችን ኤክስፔክት እንደምታደርጉ ነው የሚያሳያችሁ። ከዛ በፊት ግን ጀነራሊ ስፒኪንግ ማርኬቱ ሁለት ስቴቶች አሉት። የማርኬቱ ሁለት ስቴቶች ምንድን ናቸው? ባላንስ እና ኢምባላንስ ስቴቶች አሉት። ስቴት ነምበር 1 ባላንስ ነው። ባላንስ አለ። ሁለተኛው ስቴት ደግሞ ኢምባላንስ ይኖራል ማለት ነው። ስለዚህ ባላንስ ምንድነው፣ ኢምባላንስ ምንድነው የሚለውን እንገራችሁ እዚህ ጋር። ሁለተኛው ኢምባላንስ ነው። ባላንስድ ፕራይስ አክሽን የምንለው እንዴት መሰላችሁ? ቀጥታ ለምሳሌ ፕራይስ ትሬድ ሲያደርግ ያለችበት ቦታ በየሆነ ፊክስድ ሬንጅ ውስጥ ኮንሶሊዴሽን ሬንጅ ውስጥ ትሬድ ሲያደርግ ባላንስድ ፕራይስ አክሽን እንለዋለን። ያ ማለት ፊክስድ በሆነ ሬንጅ ውስጥ ፕራይስ ትሬድ እያደረገ ነው። ባየሮች እና ሴለሮች በዚህ ሬንጅ ውስጥ ትሬድ ለማድረግ አግሪ አድርገው ትሬድ እያደረጉ ነው ማለት ነው። ኢምባላንስ የምንለው ደግሞ ፕራይስ ልክ ከባላንስ ወጥቶ ዲስከቨሪ ፌዝ ላይ ሲደርስ፣ አሁን ለምሳሌ በዚህኛው ኮንቴክስት ሰም ኮንሶሊዴሽን አክሽን ነበረ። መጀመሪያ ላይ እንደዚህ አይነት ኮንሶሊዴሽን አክሽን ነበረ፣ እዚህ ጋር ኮንሶሊዴሽን አክሽን ነበረ። ከዛ በኋላ ፕራይስ ብሬክአውት አደረገ፣ ጀስት ብሬክአውት አድርጎ ወጣ። ይሄኛው ኢምባላንስ ስቴት ላይ ነው ያለው ማለት ነው። ስለዚህ ፕራይስ ጀነራሊ ያለው ነገር ምንድነው? ከባላንስ ወደ ኢምባላንስ ይሄዳል፣ መልሶ ባላንስ ያገኛል። ኢምባላንስ ሊሆንና መልሶ ባላንስ ዲስከቨር ያደርጋል። ከዛ መልሶ ሌላ ኢምባላንስ ክሬት ያደርጋል። እንደዛ እያደረገ በኢምባላንስ እና በባላንስ መካከል ሺፍት እያደረገ ነው የሚቆየው። የትኛውን ቦታ ይሄ እንደ ጀነራል ሜንታል ሞዴላችሁ አድርጋችሁ ኮንሲደር አድርጉት። ስለዚህ በዚህኛው ኮንቴክስት እንደምታዩት ለምሳሌ እቺ ኤሪያ እዚች ጋር ያለችዋ ኤሪያ ኢዝ ባላንስድ፣ በዚች ሬንጅ ውስጥ ፕራይስ ትሬድ እያደረገ ነበር። ከዛ ኢምባላንስ ክሬት አደረገ፣ አዲስ ባላንስ እዚህ ጋር መልሶ ሲክ አደረገ። ከዛ ቀጥሎ አሁንም ብሬክአውት አደረገ። አሁንም ወደ ኢምባላንስ ስቴት ውስጥ ገብቶ አሁንም ባላንስ ላይ መጣ። ከዛ አሁንም መልሶ ብሬክአውት አደረገ። ብሬክአውት አድርጎ መጥቶ እዚህ ጋር አሁንም ባላንስ ክሬት አደረገ። አሁንም ሌላ ብሬክአውት አድርጎ ወደዚህም አካባቢ ስቴብል ለመሆን ሞክሮ ነበረ። እንደን ወደ ላይ ብሬክአውት አደረገ። እንደዛ እያለ ፕራይስ ይቀጥላል። የትኛውም ፕራይስ አክሽን በእነዚህ ስቴቶች መካከል ነው የሚቆየው። አሁን ቮሊዩም ፕሮፋይልን እንዴት ትጠቀሙታላችሁ? ቮሊዩም ፕሮፋይልን እንዴት እንጠቀመዋለን ካላችሁ አንድ ትሪክ አለ። ያ ትሪክ ምንድን ነው? ቮሊዩም ፕሮፋይል ብላችሁ እዚህ ጋር ወይም ደግሞ ሴሽን ቮሊዩም ፊክስድ ሬንጅ፣ ይሄኛው አክቹዋሊ ፊክስድ ሬንጅ ቮሊዩም ፕሮፋይል ነው። ሲሪዝ another one ኦኬ፣ እዚህ ጋር ማግኘት እንችላለን። ቱል አይደለም እሱ። ቮሊዩም ፕሮፋይል እችኛዋ ስታረጓት የሴሽኑን ዴቨሎፕ እያደረገ ያለውን የሴሽን ቮሊዩም ፕሮፋይል ያሳያቸዋል። ነገር ግን
ሞር ኢንተረስትድ የሆንኩት እኔ በሴሽን ቮሊዩም ፕሮፋይል በዚህኛው በዴቨሎፕ በሚያደርገው ሴሽን ቮሊዩም ፕሮፋይል አይደለም። አይ አም ሞር ኢንተረስትድ በእያንዳንዱ ቀን የነበረውን ቮሊዩም ፕሮፋይል። ሜኑን እናጥፋው፣ ችንም ከለር እንቀይራት። የኔ ፐርሰናል ቾይስ ነው። ይህንንም ከለር ማተው ትችላላችሁ። ትራንስፓረንሲውን ትንሽ እንቀንሰው። ሌትስ ሜክ አውትሳይድ ቫሊዩ ኤሪያ ውጭ ያለውን ከለር ፌድ እንዲያደርግ እናደርገው። 20 ነው ወደው ነው የሚመችኝ። ስለዚህ ሴሽን ባይ ሴሽን እያደረገ እዚህ ጋር እንደምታዩት ያስቀምጥላችኋል ማለት ነው። በእያንዳንዱ ቀን የነበረውን የቮሊዩም ፕሮፋይል ዲስትሪቢዩሽን እንደዚህ እያደረጋችሁ ማየት ትችላላችሁ። ያ ማለት ጀስት ጀነራሊ እንትን ለማድረግ ጀነራሊ ለመናገር ይችኛ ቢጫ ኤሪያ ሞር ፌር ፕራይስ ኤሪያ ነች፣ ፌር ቫሊዩ ኤሪያ ነች። ከዛ ውጭ ያለው አውት ኦፍ ባላንስ ሲሆን ፕራይስ ከነዚህ ውጭ ይወጣል። ስለዚህ ምንድነው የምናደርገው? አሁን የነገውን ፕራይስ አክሽን አናውቅም፣ ቀጣይ ከሚመጣው ፕራይስ አክሽን አናውቅም። ነገር ግን የዛሬ ፕራይስ አክሽን ወደ የትኛው ባላንስ ኤሪያ ነው እየሄደ ያለው የሚለውን ነገር እንትን በማለት ብቻ ሰም ካይንድ ኦፍ ማርኬት ናሬቲቭ ቢልድ ማድረግ እንችላለን። አንደኛው ነገር ማርኬት ናሬቲቭ ቢልድ ለማድረግ አንደኛው የምጠቀመው ፒኦሲው የት ጋር ያለው ሪላቲቭ ቱ ከትላንቱ አንጻር ማለት ነው። አሁን ለምሳሌ ይሄኛው የፌብሩዋሪ 18 ፒኦሲ ነው። የፌብሩዋሪ 18 ፒኦሲ እዚህ ጋር ሆኖ የዛሬ ፒኦሲ ከፌብሩዋሪ 18 ፒኦሲ በታች ከሆነ ሞር ቤሪሽ ኦርደር ፍሎ ላይ ነን ማለት ነው። ምክንያቱም ፌር የምንለው ፕራይስ ከትላንቱ አንጻር ዛሬ ሎወር ሆኖ ትሬድ እየተደረገ ነው። ያ ማለት ቤሪሽ ኦርደር ፍሎ ላይ ነን ማለት ነው። በዛ ውጭ ደግሞ ወደ ላይም ሺፍት ካደረገ ቡልሽ ኦርደር ፍሎ ላይ ነን ማለት ይቻላል። ቪፖኩ ወይም ፒኦሲ ወደ ላይ ሺፍት ካደረገ ቡልሽ ኦርደር ፍሎ ላይ ነን ማለት ይቻላል። ቦዝ ዌይስ እንትን ማድረግ እንችላለን። ከዛ ውጭ ሪያክሽን ፖይንቶችን ለማወቅ አንድ የምጠቀመው ትሪክ እኔ ምንድን ነው ቫሊዩ ኤሪያዎች ኦቨርላፕ የሚያደርጉበት ቦታ። አሁን ለምሳሌ ይሄ የፌብሩዋሪ 17 ቫሊዩ ኤሪያ ነው። ይሄ እቺኛዋ የፌብሩዋሪ 17 ቫሊዩ ኤሪያ ነች እስከዚህ ድረስ። ስለዚህ እስከ ዛሬ ድረስ ላምጣው ካልኩኝ እስከ ፌብሩዋሪ 19 ድረስ ማለት ነው ላምጣው ካልኩኝ እንደዚህ ነው። ካያችሁት ኮመን ኤሪያቸው ወደ 90% የሚሆን ኮመን ኤሪያ አላቸው እነዚህ ሁለት እንትኖች። ሌላም ኤግዛምፕልም ልስጣችሁ። ይሄኛው ለምሳሌ እዚህ ጋር የፌብሩዋሪ 13 ቮሊዩም ፕሮፋይል ነው። እሱን አምጥቼ ፕሎት በማደርግበት ጊዜ ካያችሁት የፌብሩዋሪ 16 ኦርደር ፍሎ ከፌብሩዋሪ 16 ኦርደር ፍሎ ወይም ፌር ቫሉ ኤሪያ ጋር ኦቨርላፕ ያደርጋል። ስለዚህ እነዚህን ምን እናደርጋቸዋለን? አንድ ላይ አንድ ቮሊዩም ፕሮፋይል እንሰጣቸዋለን ማለት ነው። ከዚህ እስከዚህ አንድ ቮሊዩም ፕሮፋይል እናደርገውና በአንድ ስር እናስቀምጣቸዋለን። እነዚህ ሁለቱ እንደዛ እያደረግን ኦቨርላፕ የሚያደርጉትን መለየት እንችላለን። አሁን ይሄኛውንም አንድ መስጠት እንችላለን። አብዛኞቹ ኤሪያዎች ኦቨርላፕ ስለሚያደርጉ እዚህኛው አንድ መስጠት እንችላለን። እዚህ ጋር ካያችሁት ኮምፖዚት እያደረግናቸው በመጣን ቁጥር ፕራይስ ለምሳሌ ይሄንን የዛሬ ይሄንን አንድ ሃይድ እናድርገው የሴሽን ቮሊዩም ፕሮፋይሉ። ይሄኛው ካያችሁት ፐርፌክት ሪያክሽን ፖይንቶችን ይሰጠናል። አሁን ለምሳሌ ይሄ የፌብሩዋሪ 20 ፕራይስ አክሽን ነው፣ የቢትኮይን ፕራይስ አክሽን ካያችሁት ይኸውላችሁ ሁለት ነገር እዚህ ጋር አለ። ለስትራቴጂ መጠቀም ከፈለጋችሁ የራሳችሁን ስትራቴጂ ኦርደር ፍሎ ደስ የሚለው የትኛውም ስትራቴጂ ጋር ኢንጀክት አድርጋችሁት መጠቀም ትችላላችሁ ኦርደር ፍሎ። በዚህኛው ኮንቴክስት አንደኛው ማድረግ የምትችሉት ነገር ምንድን ነው? ለምሳሌ ይሄኛው የፌብሩዋሪ 17 ፕራይስ አክሽን የፌብሩዋሪ 17 ፌር ቫልዩ ኤሪያ ጋር አያችሁት ወጥቶ እዛች ጋር ባላንስ ለመፈለግ ጣረና ተመልሶ ገባ። አሁን ብዙ ጊዜ ፌልድ ብሬክአውት አቴምፕት የምንለው በኦርደር ፍሎ ሲመጣ እንደዚህ ነው ሀፕን የሚያደርገው። ፕራይስ ብሬክአውት አድርጎ ይወጣል፣ ነገር ግን አክሴፕታንስ ያጣል። ካያችሁት ሴለሮቹን ፑሽ ባክ ለማድረግ የሞከሩ ነበረ። እዚህ ጋር ሴለሮቹን ፑሽ ባክ ለማድረግ ሞክረዋል። ወደ ላይም ወደታችም ፕራይስ አክሽን ወደ ላይም ወደታችም እያለ እየቀጠለ ነው። አሁን በሌላ ቪዲዮ ሞር እንዴት አድርጋችሁ ይህንን ኢንትሪ ዲፋይን ማድረግ እንደሚቻል አሳያቸዋለሁ። ነገር ግን ይሄኛው ባላንስ ሲኪንግ ቢሄቪየር ነው። ከፌር ቫልዩ ኤሪያ ልውጣ እያለ እዚህ ጋር
ብዙ እንትን ካደረገ በኋላ እዚች ጋር እንደምታዩት ፌልድ ኦክሽን ካንድል አለች። እችኛዋ ፌልድ ኦክሽን ካንድል በፉትፕሪንት ቻርት እንደሚመስል አሳያቸዋል። እችኛዋ ፌልድ ኦክሽን ካንድል በዚህኛው ታይም አፕን አደረገች። ያ ማለት ባየሮቹ ማክሲማም ኤፈርታቸውን ተጠቅመው ፑሽ ለማድረግ ሞከሩ። እነዚህ ሁላ ባየሮች አብዞርብ ተደረጉ። ከዛ በኋላ እንደምታዩት የተወሰነ ሼኪ የሆነ ፕራይስ አክሽን ነበረ፣ ወደ ላይ ወደታች እያለ እንዳን ኢሚዲየትሊ ወደታች መውረድ ጀመረ ማለት ነው ቢትኮይን። ከዛ በኋላ የቢትኮይን ፕራይስ አክሽን አሁንም እዚችኛዋል የፌብሩዋሪ 13 እንትን ጋር ሲመጣ ዲስትሪቢዩት ማድረግ ፈለጉ። አሁንም ሌላ እንትን አገኘን፣ ወደ ላይ ወደታች ሼክ የሆነ ፕራይስ አክሽን አገኘን። አሁንም ምን አየን እዚህ ጋር ፌልድ ኦክሽን ካንድል። እችኛዋን ካንድል ይኸውልኝ ፌልድ ኦክሽን ካንድል ነች። ሴንቲንግ ሴም ፓተርን እዚህም ጋር ሴም ፓተርን አየን። ሁለት ፌልድ ኦክሽን ካንድል አለ አክቹዋሊ እዚህ ጋር ይሄኛውን ካያችሁ። ሞራውንም ይሄ ለኢንትሪ አይደለም፣ ጀስት ሎኬሽናችሁን ሪፋይን ለማድረግ ቮሊዩም ፕሮፋይልን ሄቪሊ ዩቲላይዝ ማድረግ ትችላላችሁ። ቮሊዩም ፕሮፋይልን በጣም በከባዱ መጠቀም ትችላላችሁ። እዚህ ጋር የነበረው የዩኤስ ሱፕሪም ኮርት ዲሲዥን የወጣበት ታይም ስለነበረ ፕራይስ አክሽን ዋዝ ሜስድ አፕ። እዚህ ጋር በጣም ሜስድ አፕ ነበረ። ይሄ የ5 ሚኒት ቻርት ነው ካያችሁት። የ5 ሚኒት ቻርት ላይ እንደዚህ አይነት እንትን ኦፍኮርስ ክሪፕቶ ነው አት ዘ ኤንድ ኦፍ ዘ ዴይ ቮላታይል ነው፣ ግን ስቲል ይሄኛው ትንሽ ዊርድ የሆነ ፕራይስ አክሽን ነው እና ካያችሁት ሪያክሽን ኤክስፔክት ማድረግ የምትችሉባቸው ቦታዎች አሁን ለምሳሌ እዚህም ጋር ልክ ወደዚህኛው ኤሪያ መግባት ሲፈልጉ ወደ ፌብሩዋሪ 13ቱ ፌር ቫሊዩ ኤሪያ መግባት ሲፈልጉ ቴስት አረጉት። ቡም ቴስት እያረጉ ነው። አሁንም እንደዚህ እንትን አደረገ። ፒኦሲያቸው ላይ ባውንስ አድርገው ሉክ ዲስ ኢዝ ፒኦሲ። ይሄ ማለት የፌብሩዋሪ 18 ፖይንት ኦፍ ኮንትሮል ላይ ባውንስ አደረጉ and then immediately breakout አፕን አደረገ ማለት ነው። ስለዚህ ፌር ቫሊዩ ኤሪያዎችን ማፕ አውት በማድረግ ኮምፖዚት ፌር ቫሊዩ ኤሪያዎችን በመጠቀም በቮሊዩም ፕሮፋይል ኮምፖዚት የሆኑ መርጅድ እያደረግን ፌር ቫሊዩ ኤሪያዎችን በመጠቀም ሪያክሽን ትሬድ ለመግባት ሪያክሽን ኤክስፔክት የምናደርግባቸውን ቦታዎች መለየት እንችላለን። ሪያክሽን ኤክስፔክት ማድረግ የምንችልባቸውን ቦታዎች መለየት እንችላለን። ሶ ቮሊዩም ፕሮፋይልን በዚህ ወይ አድርጋችሁ መጠቀም ትችላላችሁ። ኢፍ ኤኒ ዋን ኦፍ ዩ ጋይስ ሎኬሽን ጋር እንዴት አድርገን እንትን ማድረግ እንችላለን፣ ምንገባበትን ቦታ ኦርደር ፍሎ ተጠቅመን እንዴት ማወቅ እንችላለን የምትሉ ካላችሁ ይሄ ቪዲዮ ለእናንተ ነው። ላይክ ፎሎ አድርጉ። ቀጣይ ሌሎችን ቪዲዮዎች እየሰራሁላችሁ ስለሆነ ዶንት ሚስ አውት ኤኒ ኦፍ ዘ ቲንግስ አም ጎይንግ ቱ ሴይ ከዚህ በኋላ ያሉትን ፒስ